ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ። እንደምን ሰነበታችሁ? እንኳን ለዐቢይ ጾም ሶስተኛው ሳምንት አደረሳችሁ። ዛሬ የምንማማረው የምኩራብ ነጋዴዎች በሚል ርዕስ ነው። የምንማማርበት ታሪኩ በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ጀምሮ እስከ ፍጻሜ ድረስ በምናገኘው ታሪክ ነው የምንማማረው። እንግዲህ ከዛሬው ጀምሮ እስከ ሳምንት ቀጣይ ድረስ ያለው ምኩራብ ይባላል። ምኩራብ 2 ጊዜ ላይ ነው የምናገኘው። ይህም ክርስቶስ ወደ ቤተ መቅደስ ገብቶ የሚሸጡ የሚለውጡ ነጋዴዎችን ከቤተ መቅደስ ያስወጣበት ታሪክ የሚታወስበት ማለት ነው። የጥንተ ስብከትና የፍጻሜ ስብከት ብለን እናውቀዋለን። የጥንተ ስብከት የሚባለው በዮሐንስ ወንጌል ምዕራፍ 2 የተጻፈው ነው። የፍጻሜ ስብከት ደግሞ ለስቅለት ሲደርስ አካባቢ የተፈጸመው በማቴዎስ ወንጌል ምዕራፍ 1 ላይ የተጻፈው ነው። ስለዚህ ምኩራብ 2 ጊዜ እንደሆነ እንረዳለን። ወይም ደግሞ ክርስቶስ ከቤተ መቅደስ ያስወጣቸው ታሪኩ 2 ጊዜ እንደሆነ እንረዳለን። የምኩራብ በዓል ወይም ደግሞ ምኩራብ ላይ ገብቶ ክርስቶስ ያስወጣበት የሚታወስበት 2 ዓላማዎች አሉት። ይሄንን ስናስብ የክርስቶስ የባህሪ አምላክነት ወይም ደግሞ የክርስቶስ ከእግዚአብሔር ጋር ያልተቃረነ እንደሆነ ማስረዳትና የአይሁድን ክፋት መግለጥ ነው የታሪኩ ዓላማ። ስለዚህ በምኩራብ ታሪክ 2 ነገሮችን እንረዳለን። የክርስቶስን የባህሪ አምላክነት፣ ከዛ ደግሞ የእግዚአብሔር አብ ተቃዋሚ አለመሆኑን ማወቅ ወይም መገለጥ እንረዳለን። ከዛ ሲቀጥል ደግሞ የአይሁድን ክፋትም እንረዳለን። እንግዲህ በምዕራፍ 2 ቁጥር 14 ጀምረን ስናነብ የምናገኘው ሐሳብ አለ። ወረከበ በምኩራብ ለይሰይጡ ወይሳየጡ አልህምተ ወአባጋ፣ ላሞቹን፣ በጎቹን፣ ርግቦቹን የሚሸጡ የሚለውጡ በምኩራብ አገኘ። ምኩራብ ማለት መስገጃቸው ነው። ከቤተ መቅደሱ አጠገብ ወይም በዚህ አካባቢ የሚገኝ ነው። እንግዲህ በምኩራቡ በመስገጃቸው እየሸጡ እየለወጡ አገኛቸው ነው የሚለው። ይህም ገበያው በጣም ተፋፍሞ ተማምቆ የሚታይበት ዕለት ነው። ምክንያቱም ፋሲካ ደርሷል። በፋሲካ ጊዜ ለመስዋዕት የሚሆኑ በጎች፣ ላሞች የሚሸጡበት ነውና አይሁድ ለመስዋዕት የሚያቀርቡትን ካህናቱ እንዲገዙ የሚያደርጓቸው ምዕመናኑን ከዛ እየገዙ ነበርና በቤተ መቅደሱ እየሸጡ እየለወጡ ታገኝተዋልና ክርስቶስ ይህንን አይቶ እንዲወጡ አድርጓቸዋል። ጅራፍ ሐዋርያት ከሰሩ በኋላ እንዲወጡ እንዲያስወጣቸው አድርጓል። ወይም ደግሞ እሱ እየገረፈ አስወጥቷቸዋል፣ ገንዘባቸውንም በትኖባቸዋል ይላል። ይህ እንግዲህ የመጀመሪያው ዓላማ ክርስቶስ የእግዚአብሔር አብ ተቃዋሚ ነው የሚል ሕግ አስተሳሰብ ነበራቸው አይሁድ። ይህን ክርስቶስ አንዱ ያደረገበት ምክንያት ማለት ነው። እና ክርስቶስ የእግዚአብሔር አብ ተቃዋሚ ነው የሚል ሐሳብ ስለነበራቸው ክርስቶስ የእግዚአብሔር አብ ተቃዋሚ ሳይሆን ከእግዚአብሔር አብ የተለየ ፈቃድ የሌለውና የእግዚአብሔርን ሕግ የሚያስጠብቅ እንደሆነ ለመግለጥ እንስሳቱን ከቤተ መቅደስ አስወጥቷል። የእግዚአብሔር አብ ተቃዋሚ ቢሆን ኖሮ ክርስቶስ ከቤተ መቅደስ እንዲወጡ አያደርግም ነበር፣ ለሕጉ አይቀናም ነበር። ስለዚህ ለቤተ መቅደሱ ከቀና የእግዚአብሔር ሕግ ሲፈርስ ዝም ካላለ እግዚአብሔር ተቃዋሚ ሳይሆን የእግዚአብሔር ሕግ እንዲከበር የሚፈልግ መሆኑን አሳይቷቸዋል። ሁለተኛው ይሄ ሲሆን አንዱ ሐሳብ ዋናው ዓላማ፣ ሁለተኛው ደግሞ የአይሁድን ክፋት ማሳየት ነው። አይሁድ ከክፋታቸው የተነሳ በመንገድ ከሩቅ አገር መጥተው መስዋዕት የሚሰውት ሰዎች የሚያመጡት ከብት እንስሳ ስለሚከሳባቸው ይሄ ከስቶብሃል፣ ባይከሳም እንኳን ከስቶብሃል ብለው 2 ካመጣ 2ቱን በአንድ እንለውጥ ብለው አጭበርብረው የሚነግዱበት ገበያ ነበረ። በዚያም ላይ ደግሞ ቤተ መቅደስ ነበረ እና በዚህ ምክንያት ክርስቶስ
የአባቴን ቤት የነጋዴ ቦታ አደረጋችሁ፣ የወንበዴዎች ዋሻ አደረጋችሁት ብሎ በማቴዎስ ወንጌል በሁለተኛው ምኩራብ ላይ ወይም ደግሞ በሁለተኛው ጊዜ ሲገስጻቸው እናያለን። ክፋታቸው ምንድነው? አንደኛ በዚያ ውስጥ የሚያጭበረብሩ መሆናቸው፣ ሁለተኛ በቤተ መቅደስ እግዚአብሔር ቤት የማይገባ ነገር ማድረጋቸው ነው። ይህን ሲያደርግ እንግዲህ የነጋዴ ቦታ ብቻ ሳይሆን ያላቸው የወንበዴዎች ዋሻ አደረጋችሁት ሲላቸው የምናየው ቤተ መቅደሱ ላይ የሚያገኙት ሀብቱን በብዙ ምክንያት እያጭበረበሩ ነበረ። አንደኛ ሀብታቸው በራሱ ባለጸጋ ሲሆኑ እንኳ በስርቆት፣ በንጥቂያ፣ በዝርፊያ፣ በማጭበርበር የተገኘ ስለሆነ የነጋዴዎች ዋሻ አደረጋችሁት ቤተ መቅደሱን ብሏቸዋል። ሀብታቸው ድሆችን በማስጨነቅ ነበረ እና በቤተ መቅደስ እየኖሩ በቤተ መቅደስ የሚገለገሉትን ምዕመናን የሚያስጨንቁ፣ በቤተ መቅደስ እየኖሩ በሰዎች ነግደው የሚኖሩ ሰዎች ነበሩና ይህን ክፋታቸውን ገልጧል ክርስቶስ። ልክ አሁን በዘመናችን በቤተ መቅደስ በምኩራብ የሚነግዱ እንደነበሩ እንደ አይሁድ በቤተ ክርስቲያን ዙሪያ የሚነግዱ ሰዎች አሉ። ቤተ ክርስቲያን የንግድ ቦታ ያደርጓት፣ ሀሳባቸውም ግብራቸውም ቤተ ክርስቲያንን የንግድ ቦታ ማድረግ የሆኑ ሰዎች አሉ። ድሃውን አስጨንቀው አይሁድ ይከብሩ እንደነበሩ አሁንም ቢሆን ድሃዎችን አስጨንቀው ገንዘባቸውን ወስደው ነጋዴዎች የሆኑ ባለጸጋዎች የሆኑ ሰዎች ብዙ ጊዜ እናያለን። ይሄ ከአይሁድ የተወረሰ የጠባይ ስልት ነው። ስለዚህ የምኩራብ ነጋዴዎች እንላቸዋለን። እንደዚህ በቤተ ክርስቲያን ዙሪያ ቤተ ክርስቲያንን ውስጥ ገብተው የሚያገለግሉ መስለው ግን ቤተ ክርስቲያንን በአገልግሎት ስበብ መበልጸጊያ መክበሪያ የሚያደርጉ ድሃዎችን እያስጨነቁ ለራሳቸው ሀብትን የሚያካብቱ ሰዎች የምኩራብ ነጋዴዎች እንላቸዋለን። እንግዲህ ከዚህ ባለፈ ብዙ ነገር ሲያደርጉ ይታያል በቤተ መቅደስ አይሁድ። ይህን ነው ክርስቶስ ተቃውሞ ትክክል እንዳልሆነ አሳይቶ በጅራፍ ያስወጣቸው። ከዛ ሲቀጥል ምንድን ያደረገ? ወደ ውጭ ሲያስወጣ ተናደዱና ምን አሉት? እንደዚህ የምታደርግ ከሆነ የእናንተ ስራ ትክክል አይደለም የምትል ከሆነ ምን ምልክት አለ አሳየናል። እንግዲህ የአይሁድ ክፋታቸው ምን ያህል ሰፊ እንደሆነ እንረዳለን። የኛ ስራ ትክክል አይደለም ካልክ እስኪ ያንተ ስራ ትክክል መሆኑን ማስረጃ አምጣት፣ ምልክት አሳየናል። አሁን እንደውም ሊያደንቁት ይገባቸው ነበረ። በቤተ መቅደስ ያሉትን አስወጥቶ ቤተ መቅደስ እንዲነጻ ማድረጉ ደስ ሊላቸው ሲገባ፣ ነገር ግን ምልክት አሳየን በማለታቸው ክፋታቸውን ያሳያል። የእነሱን ክፋት ማየት ሲያቅታቸው ክርስቶስን በጎ ስራ ወደ ክፋት ለመቀየር መከሩ። ይህም ተአምር የተጠየቁበት ዋና ዓላማ ተአምሩን ወይም ምልክቱን የፈለጉት ከክፋታቸው ለመመለስ ሳይሆን ከክርስቶስ ተአምር የሆነ ከምልክቱ ውስጥ ወይም ከተአምሩ ውስጥ የሆነ ክፍተት ፈልገው በዚያ ለመክሰት ለማሳጣት ነበረ። የሆነ ምክንያት ፍለጋ ማለት ነው። ስለዚህ እንዲህ አይነት ሰዎች በዘመናችን ልናይ እንችላለን። ለቤተ ክርስቲያን ወይም ደግሞ ለቤተ መቅደስ ተጸጽተው ተቆርቆረው ሳይሆን ከዚያ ከሚገስጻቸው ሰው የሆነ ምልክት ፈልገው ከዚያ የሆነ ስራ ፈልገው ከዚያ ከሰራው ስራ ደግሞ የሆነ ነቁጥ አውጥተው ሰውየውን መፈረጅ፣ እንደዚህ አይነት ሰዎች ይኖራሉና አይሁድ እንዲህ አይነት ነበረ የነበራቸው። ክርስቶስን ምን ምልክት አለ ብለው ሲጠይቁት የነቢያትን ለምሳሌ በዳዊት ቅናተ ቤተ ከበልዐኒ የቤት ቅናት በላኝ የሚለውን ትንቢት ማስታወስ ይገባቸው ነበር። ነገር ግን ያንን ተውና ቀጥታ ከክርስቶስ ምልክት ነቁጥ ለማውጣት ከክርስቶስ ምልክት ፈለጉ። ክርስቶስ መልስ የሰጣቸው ምንድን ነው? ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነጻዋለሁ። ይህ የተነገረው ለቤተ መቅደሱ ብቻ አልነበረም። ቀጥታ በቆሙ አይደለም፣ ለራሱ ለክርስቶስ ሰውነት ነው። ወንጌላዊ ዮሐንስ ይህን ስለ ቤተ መቅደስ ሰውነቱ ተናገረ ብሎ የተናገረ እና ይህን በኋላ እንደ ክስ አድርገው አንስተውታል። ስለዚህ በፈተና ለመጣል ምልክት ፈለጉ። እለቱን አላደረገላቸውም። የተናገሩት አሁን ከልባቸው ደንዳና የተነሳ ነው እንጂ ይህንን የመለሰላቸውን መልስ ማለትም ይህን ቤተ መቅደስ አፍርሱ በሶስተኛው ቀን እሰራለሁ ያለውን ምንድን ነው
ብለው መጠየቅ ይችሉ ነበር። ነገር ግን ከልባቸው ግዝፈት የተነሳ አልጠየቁት። ልባቸው ደንዳና ስለሆነ እና ክርስቶስ ግን በቃሉም በስራውም ከእግዚአብሔር አብ ጋር አንድ መሆኑን አሳየ። በቃሉ የአባቴ ቤት ብሎ በስራው ደግሞ ቤተ መቅደስን የሚያጎድፉትን አውጥቶ ከዛ በኋላ ትክክለኛ የእግዚአብሔር ልጅ የእግዚአብሔር መሆኑን ገልጧል። ሌላው ዋናው ምስጢር ደግሞ በውስጡ እንስሳቱን ከቤተ መቅደስ ማስወጣቱ፣ ከዚህ በኋላ እንስሳት በቤተ መቅደስ መስዋዕት ሆነው የሚቀርቡበት ዘመን ተፈጽሟል፣ ይበቃል ማለቱ ነበርና ስለዚህ ከዚህ በኋላ በቤተ መቅደስ በምኩራብ የምኩራብ ነጋዴዎች አያስፈልጉም። የሚያስፈልጉት ምኩራብን የሚያገለግሉ ሰዎች ነው ማለት ነው። እና ስለዚህ በዘመናችን እንዲህ አይነት ግብር ያላቸው ሰዎች በእውነቱ ልቡናቸውን ወደ እግዚአብሔር ቢመልሱና የክርስቶስ አገልጋዮች ከሆኑ እንደ ምኩራብ ነጋዴዎች ባይሆኑ ጥሩ ነው ብለን እናስባለን። እግዚአብሔር በምኩራብ የሚነግዱ የምኩራብ ነጋዴዎችን ልቡና ይስጥልን። ወስብሐት ለእግዚአብሔር።